ሰላም ቤተሰብ እንዴት ናችሁ? እንደምን ዋላችሁ አደራችሁ? ዛሬ ደግሞ በምግብ አይደለም የመጣሁት። ይሄን የመሰለ የተፈጥሮ ባህር በዴንማርክ ነው ያለነው። ዴንማርክ ላይ እንግዲህ ዘና ብለን ነበር እንደዚህ። ለዛ ነው የጠፋነው ወገኖቼ፣ ቤተሰቦች፣ የሀገር ልጆች እንዴት ናችሁ? ዘና በሉበት ነው ወደ እናንተ ይዤ የመጣሁት። እስከ ልጆቼ እስከ ባለቤቴ ዘና ብለን መተን ነበር እዚህ ቦታ ላይ። እስከ መጨረሻው እዩት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ እንድታበረታቱኝ እፈልጋለሁ። የተለያየ ምግብ ቪዲዮዎችን ሰሞኑን እለቅላችኋለሁ። እዩት። በጣም የሚያምር ቦታ ነው ያለነው። ደስ የሚል እዩት እንዴት እንደሚያምር። በነገራችን ላይ በሊቢያ እና በሳራ በጣሊያን የመጣችሁ ታስታውሱታላችሁ። ውሃው በቃ ውሃ ስናይ ትልቅ ባህር ስናይ ያን ነው የምናስታውሰው በብዛት ማለት ነው። በዛ የመጣን ሰዎች ትንሽ ከውስጣችን በተለይ አደጋ ምናምን የተፈጠረብን አካባቢ ከሆነ ያ ነገር አልወጣልንም ማለት ነውና ይሄ በጣም ሪስፔክት ያለው ደስ የሚል ቦታ ነው። ከላይ ሄደናል። ከላይ መጀመሪያ ከላይ ሄደን እንደዚህ እዩት። ወይኔ ጉዴ! ይሄ ከመጨረሻው ሁለተኛ ፎቅ ወጥተን ነው። ከላይ እንደዚህ የተዘጋጀ ጠረጴዛ አለ። ሰው ይመገባል። አየር እየተቀበለ ማየት የሚፈልግ አሪፍ ነው። ግን ኃይለኛ ንፋስ አለ እዚህ ጋር። በጣም እየተጫጫሁን ነበረ። ልጆቹ ደግሞ በጣም ደስ ብሏቸዋል። ሶስና ወደዚህ እንደዚህ ንፋስ ይወስድሻል። ያው ፎቶ ለመነሳት ነበር። ንፋሱ አይለኛ ነው። እኔ አይኔ እያለቀሰ እንዲህ ብሎኝ ነበር። በቃ አይኔን አሞኝ ነበር። ከንፋሱ ጋር ደግሞ በቃ አልቻልኩትም ማለት ነው። እየተጨባጨብኩ ነበር አይኔ። ወይኔ ጉዴ! እይት ደስ አይልም? ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ወገኖቼ አበረታቱኝ። ሳምሪ ኩሽና አሁን በምርጥ ምግብ ትመጣለች። የትዕዛዝ ምግብ ያላችሁ ወገኖቼ ማለት የምትፈልጉ እንግዲህ እዚህ ጋር በጣም በቃ ፀሐይዋም ስትመታ ነው አለች። በጣም በቃ ቆሮናል። አሎ ባይለዲ በእጭ ነው ያለው ማለት ይቻላል። እና እዚህ ጋር ንፋሱ ሊወስደን በቃ ልጆቹ ይፈራሉ ነበር። እነሱ ዘና ብለውበታል። ደስ ብሏቸዋል። በቃ ሌት ያለ ነገር መስሎ ታይቷቸዋል። እኔ ደግሞ ባህሩ በቃ ፈርቼ ልሞት ነበረ። ግን በጣም ነው የሚያድሰው። በጣም ደስ የሚለው በስማ ዴንማርክ ነው ያለነው ወገኖቼ። ሰላም እንዴት ናችሁ? ዴንማርክ መጎብኘት ትፈልጋችሁ? የዴንማርክ ባህር ይሄን ይመስላል። እንደሚያምር ዴንማርክ ሰማይ እናንተ አንድ አይነት ነው ባህሩ። የሊቢያ የመጣንበት ባህር አይመስልም? ላይክ እያደረጋችሁ የተለያዩ ነገሮች ታያችኋለሁ። በዚህ በሳምሪ ኩሽና ደፋር ነኝ። ልጆችን እየጎረቁ ነው። ዛሬ ብቻ የገባችሁ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። አዲስ ነኝ ወገኖቼ። እና እዚህ ጋር አይኔን እምቢ አለኝ ንፋሱ። ፎቶም ለመነሳት ምንም አልቻልኩም ነበረ። እነሱ ደግሞ እዚሁ አልመልቀቅ አልፈለጉም። ቦታው ደስ ብሏቸው እኔ ወደ ታች እንድንገባ ነው የፈለኩት ነበር። ውስጥ እንግባ እያልኳቸው ነበረ ማለት ነው።
ነው እንግዲህ ምሳ ሳይሆን ያው ወደ ቁርሱ ማለት ነው። ቁርስ አልበላንም ነበር። ልጆቹ የሆነ የሚቀባባ ነገር ሰተናቸው ነበር። እኛ ግን ምንም አልበላንም ነበር። አሁን እዚህ ጋር ሰንደዎች ነገር የሚቀባቡ ነገሮች ይዘን ነበረ። ለልጆቹ እዛው ውስጥ ገዛንላቸው። ለኛ ግን የራሳችን የያዝነው ምግብ ነበር እየበላን ነበረ። ሻይ ያዘዝኩኝ በዴንማርክ ገንዘብ አንዷ ሻይ 8 ብር ነበረች። ሰላም እያልናችሁ ነው ሁላችንም ቤተሰብ። እንግዲህ ባህሩ ላይ ቁጭ ብለን እየሄድን ነው። እዩት ባህሩን፣ በዛ የሚታያችሁ ከሆነ እዩት። ያው ፎቶ ተነስተን መጣን። ጎንደረኛ ልብስ ለብሰን እንደዚህ የሚያምር የአገር ልብስ ለብሰን ፎቶ ተነሳን ማለት ነው። ከላይ ከተነሳን በኋላ አርቦን ስለነበረ ያው ቁጭ ብለን እንመገባለን እስከሚያየሩ አየሩ አልኩኝ እስከሚያበቃ ማለት ነው። እንትኑ ያወራን እንግዲህ እስከ መጨረሻ ተመልከቱት። ሰብስክራይብ እያደረጋችሁ ቤተሰብ አዲስ የሆናችሁ አካችሁ አበርቱኝ፣ ሞኔታይዝ እንዲሆን ተባበሩኝ ወገኖቼ። ቤቴ አዘጋጅቼ ያመጣሁት የሚቀባ ነው። በጣም ቆንጆ የሚጣፍጥ ነው። ውስጡ ብዙ ነገር አለው። ሻይ ብቻ ነው ያዘዝነው የሚገርማችሁ፣ እና ለልጆች አንዳንድ ነገር መኪናችን ውስጥ ገብታለች። እስከ መኪናችን የገባ ነው የሚገርመው። መኪናችን አንደራለች ታች፣ እኛ ደግሞ ከላይ ያው እየሄድን ያለ ነው ማለት ነው። በጣም ደስ የሚል አየር፣ ንፋስ፣ ተፈጥሮን እያደነቃችሁ የምትሄዱበት ቦታ ነው። ዴንማርክ ላይ ነው። ዴንማርክ እንግዲህ ዘና ብለን ነበረ። እናንተንም ዘና ያደርጋል ብዬ ስላሰብኩኝ ወደ እናንተ አቅርቤዋለሁ። እያያችሁ ባህሩን በደንብ አይታያችሁም ይመስለኛል። ባህሩ አይታያችሁም። እየተመገብን ያለ ነው። ባህሩን እያያችሁ ወገኖቼ ዘና በሉበት።
ይመቻችኋል ብዬ ተስፋ አደርጋለሁ። ከቅድሙ ትንሽ አቅርቤዋለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ ወገኖች፣ ያገር ልጆች። አሪፍ ምግብ ደግሞ ሰሞኑን እናቀርብላችኋለሁ። የትዕዛዝ ምግብ ማዘዝ የምትፈልጉ እዘዙ፣ ጻፉልን በኮሜንት። መንገድ አድክሞን ነበር። እዚህ ጋር ደካክመን ተቋቁረን ያለ ነው። በጣም ረጅም መንገድ ተጉዘን የመጣ ነው። ኦኬ ላስ መርከብ ነው እና መኪናውን እንዳለ መጓጓዣ ማለት ነው። መኪናችን እንጓጓዛለን። እዚህ ላይ 4 ሰብ መርከብያ መኪና ማለት መኪና ንጓዓዘልና ዝለዓለ ካብ ዴንማርክ ናብ ጀርመን ናብ በቃ ኣብ ዴንማርክ ኣብ ተዓፅዮ ኮይኑ ያው ጠረፍ ናይ ጀርመን ዝወስድ ዝለዓለ የሚበላ ሰንዶች ያው ቆንጆ ለልጆች የአሳ ሰንዶች ገዝተንላቸዋል። ቆይተን ደግሞ ሆቴላችን ጋር ስንሄድ ደግሞ ምሳ እንበላለን። አሪፍ ቦታ ነበር። ምርጥ ቀሚስ ተለብሷል። እዚህ ጋር እዩ። ቀሚሴን እያሳየኋችሁ ነው።
አሪፍ ነው። ዘና ነው የሚያደርጋቸው። ልጄ እንደውም እኔ በመኪና ሄጃለሁ፣ በአየር ሄጃለሁ፣ በመርከብ ግን አልሄድኩም ማማ እያለኝ ነበረ። ዛሬ በመርከብ ላይ እንግዲህ ሲጓዙ ልጆቹ በጣም ደስ ያላቸው፣ ለየት ያለ መስሎ ነው የታያቸው። ደስ የሚል ስሜት ነው ያለው። ሼር ሰብስክራይብ ቢቴ ኮሜንታሪ ሳንድዊች ፈሽ አንዳንዴ አስፈላጊ ነው እንደዚህ። እንደ ዴንማርክ ምርጥ ከተማ ናች። ነገራችን ላይ ጫፏ ላይ ነው የሄድነው፣ ግን በጣም ደስ ያለችን ቦታ ነች። ቀኑ አጠረብን። እንደውም በጣም ዘና ብለን የመጣነው እዚህ ጋር ሶስና እዛው የገዛነውን አልበላም አለችን። እኛ ያስቀመጥነውን እየበላች ነው። ሰንዶች ነበረ አልወደደችውም፣ ግን እና ብይ ያልኳት ነበር። እናሳያችኋለን ወይስ ምን ታማት የገባን ነው አረጋች ማለት ነው። ይሄት እንግዲህ እዚህ ጋር በጣም ደስ የሚለው በልተን ጨርሰናል። ምሳችን በደንብ ነው የበላነው፣ ቆራርሰናል። አሁን እንግዲህ ወደ ጉዟችን እየሄድን ነው፣ እየቀረብን ነው። ዩት ባህር ጣሊያን እናስታወሳችሁ? በጣሊያን የመጣችሁ በጣሊያን ባህር የመጣችሁ ልባችሁ ዱቅ ዱቅ ነው የሚል ይሄን ስታዩት። ወይ እንደዛ በትንሽ ጀርባ አስሬ እንዳልመጣሁ ተሸፍኜ ምናምን አሁን እዚህ ጋር ዘና ብዬ በቃ እየበላን እየጠጣን የምንሄድባት
ትልቅ መርከብ ወደ 20 ምናምን መኪና የሚያወጣ አሁን የሚጭን መኪና ብቻ ወደ 20 ምናምን እያለ እና በጣም የሚገርም ነው። የሀገር ውስጥ ጀልባ እንትን መርከብ ማለት ነው። ትልቅ መርከብ የሚያሳስነው ግን ጀርመን መመለስ ነው። ሀገራችን ጦርነት በጦርነት ከሚባል እንዲህ አይነት ነገር ይሄው ልክ እንደ ታክሲ እንደ ማንኛውም የትራንስፖርት እየተጠቀሙበት ሀገራቸውን አንድ ሀገር ወደ አንድ ሀገር ነው እየሄድን ያለን ከዴንማርክ ወደ ዴንማርክ ወደ ራሱ ማለት ነው። የሚገርመው ማለት ነውና ከመኪና ወረድን፣ መኪናችን አብረን ሰቀልን። እኛ ከላይ መኪናዋ ከታች ሆነች። ሰው እንዲያርጉ ሀገሩን ያሳድጋል። የኛ ደግሞ በጣም እኔ እውነት በስጋ አንዳንዴ ቀናለሁ። ምን አለበት ሀገራችን ይልቁን ተፈጥሮ ሳይነፍገን ምን ሳይነፍገን እንኳን ሳናጣ እርስ በርሳችን በቋንቋ ከምንለያይ አንድ ሁነን ከሀገር ወደ ሀገር እንደዚህ እያልን ወይ እግዚአብሔር በእውነት መንፈሳዊ ቅናት አንዳንዴ በሀገር በጥሩ ነገር መቅናት ጥሩ ነው እና ሼርና ሰብስክራይብ ያደርጋችሁ ወገኖች። ለማንኛውም ከተሰማችሁ ያገር ልጆች ዘና በሉበት ብዬ ነው እስከ መጨረሻው። እያነሳሳን ነው እንግዲህ እየደረስን ስለሆነ ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ ወገኖች፣ ያገር ልጆች ላይክ ሰብስክራይብ ያደረጋችሁ ሼር አድርጉልኝ። በዩቲዩብን ገብታችሁ እዩ። አዳዲሶች የተለያዩ ቪዲዮዎችን ታገኛላችሁ። የምግብ ቪዲዮዎችን ማዘዝ የምትፈልጉ ካላችሁ ደግሞ ጀርመን አካባቢ ያላችሁ ለሰርግ፣ ለጥምቀት፣ ለሀዘን፣ ለደስታ እንደግሳለን። ምግብ እዛዙን ቁጥራችንን እናስቀምጥላችኋለን። ከፈለጋችሁ በኮመንት ጻፉልን። እኔ እፈልጋለሁ ብላችሁ ቁጥራችሁን እንሰጣችኋለን። ስራ ጀምረናል። ቤተሰቦቼ ያበረታቱን። እንደዚህ አይነት ቦታዎች ስናገኝ ደግሞ ዘና እያልን እንነግራችኋለን። ቆሎአችን እየቆረጣጠምን እንግዲህ በጣም ይበላሉ። የሚቆረጣጠሙ ነገሮች ይዘን ነበር። እንደዛ ዘና የሚያደርጉ ከባህሩ ጋር እዩት እስኪ። እዚህ ጋር እንጂ በቃሽ እባክሽ ቪዲዮ በቃሽ ንውረድ ተዘጋጅ እያለኝ ነበር።
ሰብስክራይብ ቤተሰብ ሰብስክራይብ ያስፈልገዋል። እዚህ ባህር ሰብስክራይብ አድርጉ ወይ ሰሲ ሰብስክራይብ አድርጉ። በዚህ ጋር ባያቸው እዚህ ጋር ዘና ብለን መተን ነበር። ምን ነበር እዚህ ጋር ንገሪያቸው። ቆንጆ ነበር ንገሪያቸው። ቆንጆ ነበር በጣም ንገሪያቸው። ቆንጆ ነበር ብላችሁ ኡፍ ደስ ነው የሚል አየሩ፣ ቤቱ አሻግራችሁ የምታዩት ቤት ራስ ቢያማምር በጣም የሚያምር ህይወትን ደስ የምታረጉበት ቦታ ነው። እንግዲህ ሰመር ላይ ስለሆነ ደግሞ ፀሐይ ላይ ከሙቀት ወጣችሁ ከዚህ ስትሰቀሉ በጣም ደስ የሚል ከላይ ቆንጆ አየር እየተቀበላችሁ የምትሄዱበት እየቆረጣጠማችሁ እየበላላችሁ ሲሆን ደግሞ ደስ ስለሚል በስማም ዘና ትላላችሁ ማለት ነው። እና ሂዱ ከቦታው ከፈለጋችሁ ዘና በሉ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የተለያዩ ቪዲዮዎችን እንግዲህ ያቀርብላችኋለሁ ወገኖቼ። አብራችሁ ስለቆያችሁ አመሰግናለሁ። ኮመንት ጻፉልኝ፣ ሰብስክራይብ አድርጉኝ ወገኖቼ። አዳዲሶች ድንገት የምታዩ ዛሬ ብቻ እዩት። ከተማው እየገባን ነው አሁን እና ያው በኖርማል ሞባይል ስለምቀዳላችሁ ነው እንጂ በጣም አሪፍ ቦታ ነው። ለየት ያለ ቦታ ነው። ደስ የሚል ቦታ ነው። በስማም በጣም ደስ የሚል ወገኖቼ በጣም ልጄም ደስ ብሎት ነበረ። እንግዲህ ሰፊ ነው፣ ትልቅ ነው። እኛ በአንድ ክፍል ብቻ ያለ ነው ይሄን ያክላለን። ሌላ ክፍል ደግሞ በጣም ብዙ ሰው አለ፣ በየክፍሉ አለ፣ ደረጃ አለው። ትልቅ በጣም ከምታዩት በላይ ትልቅ ነው መርከቡ። መርከቡን በቪዲዮ አስገባላችኋለሁ ወደ መጨረሻ በሌላ ቪዲዮ ማለት ነው። እና ይሄንን ይመስላል ወገኖቼ። እንግዲህ በእጄ ሸፍኜ ካሜራውን ወደ ታች በዛኛው በኩል እንደደረስን ላሳያችሁ ነው። ክፍሉን ስፋቱን እዩት። እዚህ ጋር ሰው እያናገርኩ ነበረ። ይህ በዚህ አሁን ሌላ እንትን ነው። ይህ ደግሞ ያው ካሜራ ስለማይፈቀድ ከነሱ ሁሉን ሰው ለመቅዳት ከባድ ስለሆነ ነው። እኔም እንትኑን ብቻ የምቀዳው። ዝናብ አጋጣሚ መጥቶ ነበር፣ ሸፈነን። መስታየቱን ሸፍኖታል። ይህ ባህሩ በደንብ አይታያችሁም። አሁን ዝናብ እየዘነበ ነበር ትንሽ እዚህ ጋር በደንብ ይታያል። በስማም ዘና ያደርጋል። በቃ ዘና ነው ያልነው በይ። እየቆረጣጠርን እንግዲህ ባብለን እየሄድን ነበረ። ዶሮ መስለናል። እዚህ ጋር ዶሮ እየተናታችሁ ደስ ሲል ወይኔ በስማ እኔ ውሃ ነገር በጣም ያስፈራኛል፣ ግን ዛሬ በጣም ዘና ያልኩት ምንም አላልኩም።
እንደዚህ ባህር ነገር ሀይቅ ነገር አልችልም፣ እፈራለሁ። ግን ዛሬ በጣም ፈታ ነው ብለን የተዝናና ነውና ልጆቹ በተለይ በስማ ልጅ እንደውም ጓደኛውን እየጠራ ስሙን ለሱ ነው ማሳየው ወስጄ ይሄ ቢመጣ ጥሩ ነበር ጓደኛዬ እያለ ያወራ ነበር። የራሱን ትቶ ጓደኛውን ያስብ ነበረ። አሁን እዚህ ግቢ እየደረስን ነው ማለት ነው። በስመ አብ ደስ ይላል። ይሁት ሀገራቸው ደግሞ ቅርብ አድርጌ ላሳያችሁ። ዴንማርክ ናት እንግዲህ ባህሩም የዴንማርክ ነው። ደህና ሁኑልኝ። እንግዲህ እንወርድ ነው። ባይ ባይ። እንግዲህ እዩት መርከቡን። ወደ መጨረሻ እንግዲህ መርከቡን ላሳያችሁ ብዬ ነው የመጣንበት። ይሄን ይመስላል። እዩት፣ በጣም ግዙፍ ነው። መኪና እንደሚደረግ መኪና ይጭናል። ከታች በሙሉ መኪና ነው፣ ከላይ ደግሞ ሰው ነው ማለት ነው። እርግጠኛ ነኝ በዚህ ነው የምንሄደው። በጣም አነስ ያለ ይመስላል እንጂ በጣም ትልቅ ነው። ኩሽና አለው፣ ሻይ ያለው፣ ሽንት ቤቶች አሉ። ሁሉ በቃ በጣም አሪፍ ነው። በዚህ ነበር እንግዲህ ሄደን የመጣነው ማለት ነው። በጣም አሪፍ ነው። እንግዲህ ላይክ ሼር እያደረጋችሁ አበረታቱን ወገኖቼ። ይሄን ይመስላል የዴንማርክ ጉዞ ማለት ነው። ልጆች እየቦረቁ ነበር። በጣም ደስ ብሏቸው ገርሟቸው ነበር። እንግዲህ መጀመሪያ ስንሄድ ነበር ይሄን የቀረጽኩት። ስንደርስ ጊዜ ጊዜም ይባል አልነበረንም ቀጠሮ ስለነበረን፣ ግን ያው ጫፉን ለማሳየት ያው እዩት፣ እየጨሰ ነው ከላይ አባት እየመጣ ነው። አሁን ደግሞ ሌላ ሰው ጭኖ እኛን አራግፎ ሌላ ሰው እንደገና ጭኖ ይሄዳል ማለት ነው። እንግዲህ ከዚህ ተጠግቶ መኪናችን ሁሉ ከውስጥ ነው የሚገባው ማለት ነው። ኦ ማይ ጎድ ይሄን ይመስላል። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። ሳብሪ ኩሽና ብላችሁ ቤተሰብ ሁኑኝ እህት ወንድሞቼ። ባይ ባይ። ከተመቻችሁ ላይክ አድርጉ። ቻው። በሌላ ቪዲዮ እንገናኛለን። እናመሰግናለን። ቻው። I got some notes on the side.